ሰላም እንደናችሁ ባለፈ የአርጎባን ባህል አይተን ነበር። እስኪ ዛሬ ደግሞ የኦሮሞን እንመልከት። አንደኛ ላይ እንግዳን በተመለከተ ነው። ኦሮሞዎች እንግዳን ሲቀበሉ የአምላክ ስጦታ ነው ብለው ስለሚያምኑ በፍቅርና በትህትና እንዲሁም ደግሞ በፈገግታ በደስታ በትልቅ አክብሮት እንግዳን ይቀበላሉ ማለት ነው። ሌላኛው ቡና የማፍላት ስነ ስርዓት ነው። አፍልተው እንግዳውን ይቀበላሉ። ሌላኛው ደግሞ ምርቃትን በተመለከተ ነው። የአካባቢ ሽማግሌዎችና እንዲሁም ደግሞ የቤት እመቤቶች በተሰበሰቡበት እንግዳውን በምርቃት ተቀብለው በምርቃት ይሸኛሉ ማለት ነው። ሁለተኛው ደግሞ የምግብ አሰራራቸውን በተመለከተ ነው። ኦሮሞዎች የምግብ ባህላቸው አንደኛ ጭኮ፣ ጨጨብሳ፣ መርቃ፣ ስጋ፣ ቅቤ እና ወተት ልዩ ባህላዊ ምግቦቻቸው ናቸው። አሁን የጠራኋቸው የምግብ አይነቶች ከምን እንደሚሰሩ እንድነግራችሁ ከፈለጋችሁ ቻናሌን ሰብስክራይብ አድርጉልኝ። አሁን ቪዲዮ ስለሚረዝም በአካል ሄጄ እየጎበኘሁ አሳያችሁ። አራተኛ ሙዚቃ ባህላቸውን በተመለከተ የኦሮሞዎች ሙዚቃ ባህል ይህን ይመስላል። አራተኛ ደግሞ ባህላዊ አለባበሳቸው ነው። ባህላዊ አለባበሳቸውን በፎቶ አስቀምጬላችኋለሁ። አምስተኛ ደግሞ ሃይማኖታቸውን በተመለከተ ነው። የኦሮሞ ሕዝብ ሃይማኖት በአራት ተከፍሏል። ግራፊክሱ ላይ እንደምትመለከቱ የእስልምና እምነት ተከታዮች 48%፣ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች 30%፣ የፕሮቴስታንት ሃይማኖት ተከታዮች 18%፣ የዋቄ ፈቻ እምነት ተከታዮች ደግሞ 4% ይዛሉ ማለት ነው። ስለዚህ በአራት የተከፈሉ ናቸው የኦሮሞ ሃይማኖት ማለት። ስድስተኛ ጋብቻን በተመለከተ ነው። የኦሮሞ ሕዝብ ጋብቻን ሲያካሂድ በዋናነት በአምስት ይከፈላሉ። አንደኛው በወላጆችና በሽማግሌዎች ፍቃድ የሚደረግ፣ ሁለተኛው ደግሞ አሰና ነው። አሰና ማለት አንዲት ሴት ፈላጊ ስታጣ ወይም ደግሞ የሚፈልጋት ሰው ካጣች እሷ የፈለገችው ወንድ ጋር እንዲያገባት የፈለገችው ወንድ ጋር በመሄድ የቤቱን መሰሶ ድብና አድርጋ ትይዛለች ማለት ነው። የዛኔ እኔ ላገባ እፈልጋለሁ አግባኝ ብላ ጥያቄ ታቀርብለታለች። ያ ሰውዬ ወንዱ ራሱ ባይወዳትም ባይፈልጋትም ግን ምንም ማድረግ አይችልም። በባህላቸው መሰረት ግዴታ አግባኝ እወድሃለሁ ካለችው ሄዳ የቤቱን መሰሶ ከያዘችው ምንም ማድረግ አይችልም። ቤተሰቡም ሳይወድ በግድ ተቀብሎ ያቺ ሴት ያገባታል፣ አብረው ይኖራሉ ማለት ነው። ሶስተኛው ደግሞ ሀዊ ነው። ወንዱና ሴቷ በራሳቸው ፍቃድ ተስማምተው ያለ ሽምግልና ያለ ምንም ወጪ ያለ ምንም ድግስ አንድ ላይ ተስማምተው በቃ እወድሃለሁ እወድሃለሁ ምናምን ተባብለው አንድ ላይ ይኖር። አራተኛው ደግሞ ቡልቲ ነው። ቡልቲ ማለት ባልና ሚስት ከተጋቡ በኋላ ባልየው ከሞተ ሚስቱና ልጆቹ እንዳይበተኑ በማሰብ በወንድሙ የመወረስ ባህል አላቸው። አምስተኛው ደግሞ በኦሮሞ ባህል መሰረት ቅርብ ዝምድና ያላቸው ሰዎች ፈጽሞ አይጋቡም። ቢያንስ እስከ 7 ትውልድ ድረስ መቆጠር አለበት፣ እንዲሁም ከዛም በላይ መቆጠር አለበት የሚል ህጋዊ ባህል አላቸው። ሰባተኛው የህዝብ ብዛታቸውን በተመለከተ ነው። የኦሮሞ ህዝብ ብዛት 35.8% ይዛል። ይህ ማለት ከ45 ሚሊዮን በላይ ህዝብ አላቸው ማለት። የኦሮሞ ህዝብ ባህል ይሄን ይመስላል። እስኪ የኦሮሞ ባህል እንዴት አያችሁት? ኮሜንት ላይ ጻፉልኝ። በቀጣይ የሶማሌን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጠብቁኝ። ከሽጎዲ ከሽጎዲ